ኢትዮጵያ የአሰብና በርበራ ወደብ በእጇ ልታስገባ ጫፍ ላይ ደርሳለች። እነ ክርስቲያን ታደለ ከፋኖ ጋር በተደረገ ስምምነት በይቅርታ ሊፈቱ መሆኑን ተሰማ። የደሞዝ ጭማሪ ተከትሎ ለአመታት ታይቶ የማይታወቀው የመንግስት አገልግሎት ሰጪ ተቋማት ጭማሪ። የትግራይ ክልል ጊዜያዊ አስተዳደር በጦርነት ወቅት ተወስዳ የነበረችው የብፁዓን አባቶች መገልገያ መኪና ለሰሜን ወሎ ሀገረ ስብከት መልሶ አስረከበ። በኢትዮጵያ በኩል አቋርጦ የሚመጣው የአርኤስኤፍ ጥቃት ለመመከት ዝግጅታችንን አጠናቀናል ሲል የሱዳን ጦር ኃይሎች አስታወቀ። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች እነዚህና ሌሎች መረጃዎቻችን እናስደምጣችኋለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆያን። ቪዲዮን ላይክ በማድረግ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢትዮጵያ የአሰብና የበርበራ ወደብ በእጇ ልታስገባ ጫፍ ላይ ደርሳለች መባሉን ተሰምቷል። እስራኤል ለሶማሌላንድ እውቅና መስጠቷን በቀጠናው ሀገራት ላይ አዲስ ምዕራፍ ከፍቷል። በተለይ ለኢትዮጵያ አዲስ እድል ይዞ እንደሚመጣ በስፋት እየተገለጸ ይገኛል። በዚህ ምክንያት በአህጉሩ ላይ አዲስ የኃይል አስተላለፍ ሊኖር እንደሚችልም ተገምቷል። ከዚህም ጋር ተያይዞ በእስራኤል የተሰጠው የሶማሌላንድ እውቅና በአሜሪካ ድጋፍ ማግኘቱን ኤርትራ እንቅልፍ አሳጥቶታል። የሆነ ሆኖ ኢትዮጵያ የበርበራና የአሰብ ወደብ በእጇ ልታስገባ ጫፍ ላይ ደርሳለች መባሉ ነው የተሰማው። እና አቶ ክርስቲያን ታደለ ከፋኖ ጋር በተደረገ ስምምነት በይቅርታ ሊፈቱ መሆኑን ተሰምቷል። በአማራ ክልል ግጭት ጋር ተያይዞ በእስር ላይ የሚገኙት አቶ ክርስቲያን ታደለ በይቅርታ ሊፈቱ መሆኑን ተሰምቷል። ከሁለት ዓመታት በፊት በተቀሰቀሰው ግጭት እጃችሁ አለበት በሚል ተጠርጥረው የታሰሩት ፖለቲከኞችና የማህበረሰብ አንቂዎች ከመጪው ገና በዓል በፊት ከእስር እንደሚፈቱ ይጠበቃል። ከእስር የሚፈቱበት ዋነኛ ምክንያት የነ ካፒቴን ማስረሻ ሰጤ አማራ ፋኖ ህዝባዊ ድርጅት ከመንግስት ጋር በገባው ስምምነት መሰረት ነው ተብሏል። በመጀመሪያ ዙር ከእስር ይፈታሉ ተብሎ ከሚጠበቁት መካከል አቶ ዮሐንስ ባያሌው፣ ጋዜጠኛ ዳዊት በጋሻው፣ አቶ ክርስቲያን ታደለ፣ ሲሳይ አውግቸው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ወንድወሰን አሰፋ፣ መስከረም አበራ፣ ዶክተር ጫኔ ከበደ እናም ዶክተር ካሳ ተሻገር እንደሚገኙበት ምንጮች ጠቁመዋል። የደሞዝ ጭማሪ ተከትሎ ለአመታት ታይቶ የማይታወቀው የመንግስት አገልግሎት ሰጪ ተቋማት ጭማሪ ያውም ተከታታይ መሆኑን የመንግስትና የግል ሰራተኞች ብሶት አኑሯል። መንግስት ደሞዝ ሲጨምርልን ምንም አይነት የዋጋ ንረት እንዳይኖር ሊደረግ ተብሎ ነበር። ነገር ግን ቀድሞ ዋጋ መጨመር ያሳየው የመንግስት ባንክ የኢትዮጵያ ንግድ ባንክ፣ ከዛም በኋላ ኢትዮ ቴሌኮም ጨመረ። አሁን ቢሆን በመንግስት ሰራተኞች ጫናው በርቷል። የደሞዝ ጭማሪው ምክንያት በማድረግ ኢትዮ ቴሌኮም 25% የታሪፍ ጭማሪም አድርጓል። ይገርማል መባሉ ነው የተሰማው። የትግራይ ክልል ጊዜያዊ አስተዳደር በጦርነት ወቅት ተወስዳ የነበረችው የብፁዓን አባቶች መገልገያ መኪና ለሰሜን ወሎ ሀገረ ስብከት መልሶ አስረከበ። የትግራይ ክልል ጊዜያዊ አስተዳደር የሰሜን ወሎ መንበረ ጵጵስና ሀገረ ስብከት ንብረት የሆነችውና ለአባቶች መንፈሳዊ፣ ማህበራዊ፣ አስተዳደራዊ ስራ ተመድባ አገልግሎት ስትሰጥ የነበረችው ቶዮታ ፕራዶ መኪና ለሀገረ ስብከት መልሶ አስረክበዋል። ተሽከርካሪው ከ2013 እስከ 2014 ዓ.ም በነበረው የእርስ በርስ ግጭት ጦርነት ወቅት በትግራይ ኃይሎች ተወስዳ የነበረችው ቢሆንም ጊዜያዊ አስተዳደሩ አርቆ አሳቢነት አስተዋይነት በሰጠው የበሰለ አመራርና ውሳኔ ለሀገረ ስብከቱ አስረክበዋል። ከትግራይ ክልል ጊዜያዊ አስተዳደር ተረክበው ያመጡ የሀገረ ስብከቱ ልኡካን ለብፁዓን አበው ሊቃነ ጳጳሳት የመኪናውን ቁልፍ አስረክበዋል። ብፁዕ አቡነ ቄርሎስ፣ ብፁዕ አቡነ ኤርሚያስ የሀገረ ስብከቱ ሊቃነ ጳጳሳት የክልሉ ጊዜያዊ አስተዳደር ለቤተክርስቲያን ክብር በመስጠት እናም የቤተክርስቲያን ሁለንተናዊ አገልግሎት እንዳይስተጓጎል በማሰብ ለሰጠው በጎነት የተሞላበት አዎንታዊ ምላሽ ውሳኔ አመስግነዋል። የተሽከርካሪው መመለስ ለአማራና ለትግራይ ሕዝብ የእርስ በርስ መልካም ግንኙነት በር የሚከፍትና ትልቅ ትርጉም ያለው መሆኑን ብፁዕ አበው ተናግረዋል። በኢትዮጵያ በኩል አቋርጦ የሚመጣው የአርኤስኤፍ ጥቃት ለመመከት ዝግጅታችን አጠናቀናል ሲሉ የሱዳን ጦር አስታወቀ። አንድ ከፍተኛ የሱዳን ጦር መኮንን ሱዳን ትሪቡን ጋዜጣ በሰጡት መግለጫ ተቀናቃኛቸው ፈጥኖ ደራሽ ኃይሉ አርኤስኤፍ ከኢትዮጵያ ተነስቶ ጥቃት ለመፈጸም ዝግጅት እያደረገ መሆኑን ገልጸዋል። ይህ ጥቃትም መነሻው ከኢትዮጵያ ድንበር አድርጎ በብሉ ናይል ግዛት ውስጥ ከሚገኙት ጉምሩክና ጌሳና ከተሞች ላይ የሚደረግ ስለመሆኑ መረጃ የደረሳቸው መሆኑን የጠቀሱ መኮንኑ ለዚህም ጥቃት በቂ ዝግጅት ማድረጋቸውን አስታውቀዋል። እንደ ዘገባው በደቡብ ምስራቃዊ ሱዳን በሚገኙ ብሉ ናይል ግዛት ውስጥ ይንቀሳቀስ የነበሩት የአርኤስኤፍ አጋሮች ታጣቂዎች ባለፈው ሐምሌ ወር በመንግስት ከፍተኛ ጥቃት ተፈጽሞባቸው አካባቢውን ለቀው በመሄድ ተገደው ነበር። እነዚህም ታጣቂዎች በአቅራቢያው ወደሚገኙ ኢትዮጵያና ደቡብ ሱዳን ውስጥ በመግባት ራሳቸውን ሲያደራጁ መቆየታቸው የጦር መኮንን አስረድተዋል። ኢትዮጵያ ውስጥ የተደራጁት እነዚህ ታጣቂዎች በሚቀጥሉ ሳምንታት ውስጥ የመልሶ ማጥቃት እርምጃ ለመውሰድ በዝግጅት ላይ እንደሚገኙም ገልጸዋል። መኮንኑ ለጋዜጣው በሰጡት ማብራሪያ የአርኤስኤፍ አጋሮች በኢትዮጵያ ውስጥ በቤኒሻንጉል ጉሙዝ ክልል በአራት ቦታዎች ላይ ማሰልጠኛ ካምፕ የተፈቀደላቸው መሆኑን አስታውቀዋል።
ኬንያ በቁጥጥር ስር ከዋሉ ስደተኞች መካከል 70% የሚሆኑት ኢትዮጵያውያን መሆናቸው ተገለጸ። በኬንያ በአንድ ዓመት ውስጥ በቁጥጥር ስር ከዋሉ መደበኛ ያልሆኑ እና ሰነድ አልባ ስደተኞች መካከል ከ70% በላይ የሚሆኑት ኢትዮጵያውያን መሆናቸው ዘ ኢስት አፍሪካን ጋዜጣ ሪፖርተር ዋቢ አድርጎ ዘግቧል። ይህ ቁጥር በኢትዮጵያ ባለው ግጭትና አለመረጋጋት ሳቢያ እየጨመረ የመጣው ድንበር ተሻጋሪ ስደት መጠን ያመለክታል ተብሏል። በፕሬዝዳንት ዊሊያም ሩቶ ለኬንያ ፓርላማ የቀረበውና ከመስከረም 2017 እስከ ነሐሴ 2017 ዓ.ም ያለው የሚሸፍነው ዓመታዊ የብሔራዊ ደህንነት ሁኔታ ሪፖርት እንደሚያሳየው በቁጥጥር ስር ከዋሉ 953 ስደተኞች መካከል 670.3% የሚሆኑት የኢትዮጵያውያን ዜጎች ናቸው። ኢትዮጵያ በመቀጠል ሶማሊያውያን፣ ብሩንዲ እናም ኤርትራውያን በቅደም ተከተል ተጠቅሰዋል። ግኝቱም ጠቅሶ ዘ ኢስት አፍሪካን እንደዘገበው የኬንያ ባለስልጣን የኢትዮጵያ ስደተኞች ቁጥር በከፍተኛ ሁኔታ ሊጨምር የቻለበት ምክንያት በአማራ እናም በኦሮሚያ ክልሎች ረጅም ጊዜ ያስቆጠረ ግጭት እንዲሁም በትግራይ ክልል በቀጠለው የፖለቲካ ውጥረት ጋር አያይዘውታል። የሶማሌላንድ 3 የፖለቲካ ፓርቲዎች ከእስራኤል ጋር የተመሰረተው ግንኙነት ደገፉ። የተሰጠውም እውቅና እንደ አንድ ታሪካዊ ስኬት አወድሰዋል። ኩልሚዮ ዋዲና እናም ካህ የተሰኙ የሶስት የሶማሌላንድ ፖለቲካ ፓርቲዎች በዛሬው ዕለት በጋራ ባወጡት መግለጫ እስራኤል ሶማሌላንድ እንደ ሉዓላዊ ሀገር በይፋ እውቅና ለመስጠት ባለፈው ሳምንት አርብ ካደረገችው ውሳኔ በኋላ በሁለቱ ወገኖች መካከል የተደረገው ስምምነት እንደሚያወድሱት አስታውቀዋል። ፓርቲዎቹ ውሳኔውን ሶማሌላንድ ላለፉት 10 ዓመታት ዓለም አቀፋዊ እውቅና ለማግኘት ለምታደርገው ጥረት እንደ ታሪካዊ ስኬት ገልጸውታል። ሶስቱ የፖለቲካ ፓርቲዎች በመግለጫው ውሳኔውን የሶማሌላንድ አገርነት ዲሞክራሲያዊ ተአማኒነት እናም ባደረገው የአፍሪካ ቀንድ አካባቢ ያላትን የሰላም አጋርነት ሚና የሚያረጋግጥ ነው ብለዋል። አሜሪካ ለተባበሩት መንግስታት ድርጅት የምትሰጠው የሰብአዊ ድጋፍ ወደ $2 ቢሊዮን ዝቅ አደረገች። የአሜሪካ መንግስት ለተባበሩት መንግስታት ድርጅት ተመድ ሲሰጠው የነበረው የሰብአዊ ድጋፍ ከፍተኛ መጠን በመቀነስ ወደ $2 ቢሊዮን ዝቅ ማድረጉን አስታውቋል። ፕሬዚዳንት ዶናልድ ትራምፕ አስተዳደር አሜሪካ ትቅደም የሚለው ፖሊሲያቸውን መሰረት በማድረግ ለውጭ ሀገራት ለሚሰጠው እርዳታ ለመቀነስ በወሰዱት እርምጃ ቀደም ሲል እስከ $17 ቢሊዮን ይደርስ የነበረው ድጋፍ ወደ $2 ቢሊዮን ዝቅ እንዲል አድርገዋል። ይህም የተመደበው በጀት በ17 ሀገራት የሚከናወኑ የሰብአዊ ተግባራት በሚውል ቢሆን አስቸኳይ ድጋፍ የሚሹት ፍልስጤማውያን እና በታሊባን የምትመራው አፍጋኒስታን ግን ከዚህ ድጋፍ ውጭ እንዲሆን ተደርጓል። የአሜሪካ ውሳኔ ተመድ በመላው ዓለም ሊያከናውናቸው ያቀዳቸው የሰብአዊ ድጋፍ ስራዎች በእጅጉ የሚፈትን ሲሆን ድርጅቱ ከ3 ሳምንታት በፊት ለሰብአዊ ስራው ከሚያስፈልገው $47 ቢሊዮን ውስጥ ግማሽ ያህሉን ወይንም $23 ቢሊዮን ዓለም አቀፍ ድጋፍ ጠይቆ ነበር መባሉ ነው የተሰማው። ከአሜሪካ በስተቀር ሁሉም የጸጥታ ምክር ቤት አባላት እስራኤል ለሶማሌላንድ እውቅና መስጠቷን አወገዙ። በትናንትናው ዕለት በኒውዮርክ በተካሄደው አስቸኳይ ስብሰባ ላይ ከአሜሪካ በስተቀር 14ቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት እስራኤል ለሶማሌላንድ እውቅና ለመስጠት የወሰነችው ውሳኔ ማውገዛቸው አልጀዚራ ዘግቧል። በተባበሩት መንግስታት ድርጅት የሶማሊያ ቋሚ መልእክተኛ አቡበከር ዳሂር ኡስማን እስራኤል የሰጠችው እውቅና የጥቃት ድርጊት ሲሉም ገልጸውታል። በተጨማሪም ውሳኔው ሶማሊያ ሊከፋፈል እንዲሁም በሰፊው የአፍሪካ ቀንድ እና በቀይ ባህር አካባቢ አለመረጋጋት ሊፈጠር ይችላል ሲሉም አስጠንቅቀዋል። መልእክታቸውም አክሎም እስራኤል የሰጠችው እውቅና ፍልስጤማውያን ከጋዛ በኃይል ወደ ሶማሌላንድ ለማዘዋወር ከታቀደ እቅድ ጋር ከተያያዘ ሊሆን ይችላል የሚል ስጋታቸው ገልጸዋል። ይህም የእስራኤል ድርጊት ይበልጥ አሳሳቢ እንደሚያደርገው ተናግረዋል። ተከበራችሁ ውድ የዛታ ሚዲያ ቤተሰቦች ለዛሬ ይዘንላችሁ የመጣነው መረጃ እነዚህን ይመስላሉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን እያል ቪዲዮ ላይክ በማድረግ ለቻናሉም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።